ደንበኞቹ ከልጆቻቸው በላይ የኢትዮጵያ ንግድ ባንክን ያምናሉ ሲለውም ተናግሯል። ከዛ በፊት ቪዲዮ ለብዙ ሰው እንዲደርስ ኮፒ ሼር ፖስት እንድታደርጉልኝ ከወዲሁ እጠይቃቸዋለሁ። የኢትዮጵያ ንግድ ባንክ በደንበኞቹ ዘንድ ያለው አመኔታ ጠንካራ እንደሆነ ሻለቃ አትሌት ኃይሌ ገብረስላሴ ተናገሩ። ደንበኞቹ ከልጆቻቸው በላይ የኢትዮጵያ ንግድ ባንክን ያምናሉ ሲሉም ተናግረዋል። አትሌት ኃይሌ ይህንም ያሉትም የኢትዮጵያ ንግድ ባንክ ዛሬ ባስጀመረው የደንበኞቹ አገልግሎት ሳምንትም የመክፈቻ መርሃ ግብር ላይ የፓናል ውይይት ላይ እንደሆነ ተናግረው አትሌቱ የፓናል ውይይት ፓናሊስትም ሆኖ የስራ ተሞክሯቸውን ያቀረቡ ሲሆንም ኢትዮጵያ ንግድ ባንክ ለደንበኞቹ ያለው አያያዝ ከጊዜ ወደ ጊዜ እየተሻሻለ መምጣቱንም አውስቷል። በሁሉም ኢትዮጵያ አካባቢዎቹ ለባንኩ የሚሰጠው ክብርና አመኔታ ከፍተኛ መሆኑን የተናገሩትም ኃይሌ ገብረስላሴ ሁሉም ቤተሰቦች ለኢትዮጵያ ንግድ ባንክ ያላቸው እምነት ከፍተኛ ነው ሲሉም ተናግሯል። ቲክቶክ መንደር ወደ ስቴዲየም አምባሳደርነት በወላይታ ስሙ ማዳ ወይም አዶናይ ብርሃነ ኃይለ ሚካኤል በወላይታ ሶዶ የክብር አምባሳደር ሆኖ መሾሙም ተገለጸ። ወላይታ ሶዶ በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ወጣት አዶናይ ብርሃነ ኃይለ ሚካኤል ወይም ማዳ ለታላቁ የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ የክብር አምባሳደር ሆኖ መሾሙም ተገለጸ። ወደ ወላይታ ሶዶ ባመራበት ወቅትም ከመላው የከተማ ነዋሪና ደጋፊዎቹም እጅግ አስገራሚ አቀባበልም ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተከታታይ በመጠቀም ለስቴዲየም ግንባታ የሚደረገው የገቢ ማሰባሰብና የንቅናቄ ስራ ውጤታማ ያደርገዋል ሲለውም ተናግሯል። የወላይታ ህዝብ አንዴ ከወደደ ነው የሚባሉ አዶናይ ወይም ማዳ በወጣቱ ዘንድ ያለው ተቀባይነት ለፕሮጀክቱን ትልቅ ስኬት ይሆናል ሲሉም ተናግሯል። አዶናይ ብርሃኔ ወይም ማዳ በቲክቶክ መድረክ የነበረው ዝና ዛሬ ለወገኗ ለሀገሩ ታላቅ መሰረተ ልማት ግንባታ እንዲውል በመደረጉ ብዙዎቹንም አስገርሟል። እንኳን ደስ አለህ እንላለን። ባንኮቹ ለተመረጡ የገቢ ዕቃዎቹ የጉምሩክ ዋጋን እንደ አመልካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳወቀ። ባንኮቹ ለተመረጡ የገቢ ዕቃዎቹ የብድር ሰነድ ወይም ሌተር ኦፍ ክሬዲት ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመን እንደ አመልካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳወቀ። ኢትዮጵያ ብሔራዊ ባንክ ሐምሌ 2016 ዓ.ም ጀምሮ ተግባራዊ ያደረገው የውጭ ምንዛሬ ተመን ተከትሎ ሀገሪቱ ውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ይታወቃል። መመሪያው ባንኮቹ ከደንበኞቻቸው ጋር በመደራደር የውጭ ምንዛሬ መርጫና መግዣ ተመኖችንም መወሰን ችሉም በተጨማሪ ባንኮቹ ቀደም ሲል ሲጠቀሙበትም የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ ወይም ሚኒመም ፕራይስ ዳይሬክቲቭ መሰረዙን አሁን ግን በአዲስ የውጭ ምንዛሬ መመሪያ መሰረትም የገቢ ዕቃዎቹ ዋጋ ትክክለኛነት የማረጋገጥ ኃላፊነት እንዳለባቸውም አዛው። ይሁን እንጂ ባንኮቹ ለብድር ሰነድ ወይም ሌተር ኦፍ ክሬዲት የሚጠቀሙባቸው ዋጋ ሰነዶቹ ከኢትዮጵያ ጉምሩክ ኮሚሽን ማጣቀሻ ዋጋ ጋር ሲነጻጸር ከፍተኛ ልዩነት እንዳለባቸው የኢትዮጵያ ብሔራዊ ባንክ ባደረገው ክትትልም አረጋግጡ። ሆኖም የዋጋ ልዩነታቸውን ለማስተካከል የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮቹ ከጥር 19 2018 ዓ.ም ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመን እንደ አመልካች ዋጋ እንዲጠቀሙ አሳስቧል። ይህም በባንክ ስርዓትና በኢትዮጵያ ጉምሩክ ኮሚሽን መካከል ያለው የዋጋ ልዩነት ለማስወገድ እና የውጭ ምንዛሬ መረጃዎችን ትክክለኛነትን ለማረጋገጥ እንዲያስችል ብሔራዊ ባንክ ባወጣው መግለጫ መሰረትም አሳውቋል።